በጸሎተ ሐሙስ ለምን እንመገባለን? ጉልባን ከባቄላ ክክ፣ ከስንዴ ወይም ከተፈተገ ገብስና በሌሎችም በጥራጥሬ እህሎች እንደ ንፍሮ ተቀቅሎ የሚዘጋጅ ምግብ ነው። በዕለተ ሐሙስ የዕለቱ ሥርዓት ጸሎትና ስግደት አልፎ ጸሎተ ቅዳሴ ተከናውኖ ከተፈጸመ በኋላ ምእመናን ወደ ቤታቸው ሄደው ጉልባን ሰርተው ይመገባሉ። ስለዚህም ሁለት ትውፊቶች መሠረት እንዳሉት ሊቃውንተ ቤተ ክርስቲያን ያስረዳሉ። አንደኛው እስራኤላውያን ለ215 ዓመት ግብፃውያን ባርነት ተይዘው መኖራቸው ይታወቃል። ከባርነት ተላቀው ወደ ርስት ሀገራቸው ተመልሰው በነጻነት እንዲኖሩ ፈቃደ እግዚአብሔር በሆነ ጊዜ ሕዝቡን መርቶ ከነዓን ያገባው ዘንድ የማይዘነጋ እውነት ነው። ነቢያት ሙሴ በፈርዖን ፊት ቀርቦ እግዚአብሔር ሕዝቤን ልቀቅ ይልሃል ብሎ በተናገረው ጊዜም ንጉሥ ፈርዖን ቃሉን እሰማ ዘንድ እስራኤልንስ እለቅ ዘንድ እግዚአብሔር ማን ነው? እግዚአብሔርን አላውቅም እስራኤልን ደግሞ አልለቅም በማለት አሻፈረኝ ብሎ ነበረ። ዘጸአት ምዕራፍ 5 ከቁጥር 1 ላይ። በዚህ ጊዜ ፈርዖን አላውቀውም ያለውን እግዚአብሔርን ለማሳወቅ ሊቀ ነቢያት ሙሴ በእግዚአብሔር ኃይል ፈርዖን ፊት ብዙ ድንቅ ተአምራትን ቢያደርግም ፈርዖን በእምቢተኝነቱ ጸንቷል። በመጨረሻም መልአክ ከእግዚአብሔር ተልኮ በግብፅ ምድር የተወለደው የሰውንና የእንስሳን በኩር እየቀሰፈ ሲገድል፣ እስራኤላውያን ግን ሙሴ በነገራቸው መሠረት በጋርደው ደሙን በቤታቸው ግንብና መቃል ላይ ቀብተው ስለነበረ ለመቅሰፍት የተላከው መልአክ ምልክቱን እያየ በኩሮቻቸውን ሳይቀጽፍ አልፏል። ዘጸአት ምዕራፍ 12 ከቁጥር 7። ፈርዖንም በዚህ ተደናግጦ እስራኤልን ለመልቀቅ ተገዷል። በዚያም ጊዜ ሕዝቡ ግብፅን ለቆ ለመውጣት ስለቸኮሉ በቤት ያለውን እህል ያልተፈጨውን ንፍሮ ቀቅለው የተፈጨውንም ቂጣ ጋግረው በልተው ነበረ ጉዞ የጀመሩት። እስራኤል ከግብፅ ከወጡ በኋላ የነጻነት በዓላቸውን ሲያከብሩ ያልቦካ ቂጣ ጋግረው ንፍሮ ቀቅለው በጋርደው ከባርነት በወጡበት ዕለት የነበረውን ሁኔታ ያስቡ ዘንድ ታዘዋል። ዘጸአት ምዕራፍ 13 ከቁጥር 1። ፋሲጋ የሚለውም አለፈ ፓሲ ከሚለው የተገኘ ቃል ሲሆን ማለፍ መሻገር ማለት ነው። ይህም ፈርዖን ሕዝቡን ለመልቀቁ ምክንያት የሆነው ቀዛፊው መላእክት ወደ ግብፃውያን ቤት ገብቶ በኩሮቻቸውን ሲገድል የእስራኤላውያንን ቤት ለይቶ ማለፉ ለማስታወስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሴተ ሐሙስ በአልዓዛር ቤት ተገኝቶ ከደቀ መዛሙርቱ ጋር ይህንን በዓል አክብሯል። የፋሲካን በግ ከበሉ በኋላም የበግ ሥጋ በልተው ደሙን አፍስሰው ሊድኑ እንደሚችሉ ሲናገር እንካችሁ ብሉ፣ ይህ ሥጋዬ ነው፣ ስለ ብዙዎች ለኀጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ደግሞ ይህ ነው ብሎ ሥጋውንና ደሙን ሰጥቷቸዋል። በማቴዎስ ወንጌል ምዕራፍ 26 ከቁጥር 26። ቅዱስ ጳውሎስም ፋሲካችን ክርስቶስ ታርዶልናልና ያለው ይህንኑ ነው። በአንደኛ ቆሮንቶስ ምዕራፍ 5 ከቁጥር 7። እኛም አስቀድሞ በሙሴ ላይ አድሮ ሕገ ኦሪትን የሠራ ሕዝቡንም መርቶ ከነዓን ያደረሰው እርሱ ራሱ እግዚአብሔር የሰውን ሥጋ ለብሶ ክርስቶስ ተብሎ መገለጡን በማመን ክርስቶስ ራሱ አዲሱን ሕግ በመሥራቱ አስቀድሞ ከደቀ መዛሙርቱ ጋር በዓለ ፋሲካን እንዳከበረው ሁሉ እኛም አዲስ ኪዳን የተመሠረተበትን ዕለት ስንዘክር ቀድሞ የነበረውና ለአዲሱ ኪዳን ጥላ ወይም ምሳሌ የሆነውን ሥርዓት ለመታሰቢያ እናደርጋለን። በዕለቱ የምንመገበው ጉልባን የተባለው ምግብ ከፍ ብለን እንዳየነው ሕዝበ እስራኤል ግብፅን ለቀው ሲወጡ እህል ፈጭተው አብክተውና ጋግረው ለመመገብ ጊዜ ስላልነበራቸው ጥራጥሬዎችን አንድ ላይ ንፍሮ ቀቅለው የተመገቡበት ምሳሌ ነው። በአዲስ ኪዳን ደግሞ ለኀጢአት ቀጠሮ ሳንሰጥ ፈጥነን ንስሐ ገብተን የእውነተኛውን በግ የክርስቶስን ሥጋና ደም ተቀብለን አማናዊ ከነዓን ገነት ብሎም መንግሥተ ሰማያት ለመውረስ እንዘጋጅ ዘንድ እንሆ የተወደደ ሰዓት አሁን ነው።
እነሆ የመዳን ቀን አሁን ነው እንዲል። ሁለተኛው ደግሞ የሐዘን ሳምንት መሆኑን ለማጠየቅ እንደ ሀገራችን ባህል ንፍሮ እምባ ድርቅ ይሉታል። ብዙ ጊዜም ለለቀስተኞች ይሰራል። አንድም ሞት ተናግሮ አይመጣምና ሞት በድንገት ሲመጣ ለእንግዳ መሸኛ ቶሎ ሊደርስ የሚችል ምግብ ንፍሮ ስለሆነ ንፍሮ የመቀቀል ልማድ አለ። በሰሞነ ሕማምም ክርስቲያኖች ሁሉ በክርስቶስ ሞትና በድንግል ማርያም ሐዘን ምክንያት ሐዘንተኞች ስለሆኑ ይህንን ለማመልከት ጉልባን ይመገባሉ። አንድም ሕዝበ እስራኤል ጉልባን ከበሉ በኋላ የመከራ ምድር ግብፅን ተሰናብተው እንደወጡና ወደ አባታቸው ርስት ወደ ቀደመው ልዕልና እንደተመለሱ ሁሉ እኛም ከሰሞነ ሕማማት በኋላ የመከራውን ዘመነ ፍዳን የድካም አገልግሎት ኦሪትን ተሰናብተን አዲሱን ቃል ኪዳን ሥጋውንና ደሙን ተቀብለን ከሲኦል ባርነት ከዲያብሎስ ግዛት ተላቀን ወደ ቀደመው ርስታችን ወደ አማናዊቷ ከነዓን ገነተ መንግሥተ ሰማያት የምንገባ ነውና ይህንን ለማጠየቅ ጉልባን እንመገባለን። ጉልባን ሥርዓቱ በዕለተ ሐሙስ ምሽት ላይ መሆኑም ጌታችን ኦሪትን ሥርዓት አሳልፎ አዲስ ሥርዓት የሠራው በዚያ ዕለት መሆኑ ነው። ጥቂት የማይባሉ ምዕመናን ግን ይህንን የታወቀውን የቤተ ክርስቲያን ታሪክ ዳራ ያለውን ትውፊት ሥርዓት ባለመገንዘብ ጉልባን የሚመገቡት ዓርብ ከሰዓት ጸሎት ስግደት ፍጻሜ ላይ ነው። በእውነቱ ጉልባን የምንመገበው ሥርዓቱን ለማሰብ ከሆነ ዕለቱም ሮብ መታሰቢያነቱም ያን ዕለት ነው።